ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በጣም ጠቃሚና ወሳኝ የሆነ ቪዲዮ ነው የዛሬው ቪዲዮ። ሁሉም ሰው የሚያማርረው ነው። በስልኩ ማስታወቂያ እየመጣበት በጣም ተማሩ ነው ያለውና በተደጋጋሚ ስልኬ ማስታወቂያ አላጠፋልኝ ያለ እንዲሁም ደግሞ በጣም ማስታወቂያ በተደጋጋሚ ጨጓራ በሽታው ላይ እያስያዘኝ ነው የሚላለና ለዚህ ስልካችን ወደ ስልካችን ማስታወቂያ ድርሽ የማይል ማድረጊያ መንገድ ነው ማለት ነው ዛሬ ማሳያችሁ። እሱም ምንድነው? ምንም ነገር አፕ ሳንጠቀም ያለ ምንም አፕሊኬሽን ሴቲንግ ውስጥ በመግባት ብቻ በማስተካከል ነው ማለት ነው ማስታወቂያ እንዳይመጣ የምናደርገው። ብዙ ጊዜ ማስታወቂያ የሚመጣበትን መንገድ ካለማወቅ ነው ማለት ነው እሱን እንዲመጣ የሚያደርግብንና ማስታወቂያ እንዴት ሊመጣ ይችላል የሚለውን እንዲሁም በዛው አይተን ከዛ ያ ማስታወቂያ እንዳይመጣ ማድረጊያ መንገድ ዛሬ በዚህ ቪዲዮ አሳያችኋለሁ ማለት ነው። እሱም የተለያዩ የስልካችንን ኖቲፊኬሽኖች በማጥፋት ነው። እንዴት እንደሆነ ማሳያችኋለሁ። አላብዛባችሁ፣ ወደ ቪዲዮ ገባለሁ። ከዛ በፊት ግን ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ አይረሳ፣ እንዲሁም ደግሞ ላይክ ማድረግ አትርሱ። ቀጥታ ወደ ቪዲዮ ገባለሁ። በመጀመሪያ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ስክሮል እናደርግና እንደዚህ ወደ ታች ሴቲንግ ላይ ከገባን በኋላ አፕስ የሚል እንፈልጋለን። እዚች ጋር አፕ ምትላለች፣ አፕስ ምትላለች። አፕስ ላይ እንገባለን ማለት ነው። አፕስ ላይ ከገባን በኋላ በስልካችን ኖቲፊኬሽን የሚመጣ በየትኛው ነው ብለን እንፈልጋለን። ለምሳሌ ብዙ ጊዜ እኔ ካፕከት ስጠቀም በጣም ያስቸግረኛል። እናንተም ደግሞ እንደዚሁ ብዙ ጊዜ የምትጠቀሙት ወይም ሌላም እንደዚሁ ስትጠቀሙ የሚያስቸግራችሁ ካለ እሱን እንገባለን ማለት ነው። ለምሳሌ እኔ ካፕከት ልግባና ላሳያችሁ። ካፕከት ጋር ገባለሁ ማለት ለምሳሌ እዚህ ጋር ገብቼ ላሳያችሁ። እናንተ ግን የሚያስቸግራችሁን መርጣችሁ እንደዚሁ ማስተካከል ትችላላችሁ። ስለዚህ ካፕከት ከገባው በኋላ ኖቲፊኬሽንስ ምትላለች፣ እሷ ጋር ገባና የካፕከትን ኖቲፊኬሽን አጠፋታለሁ ማለት ነው። አለው ምትለው እዚህ ጋር ሳጠፋት በቃ ከእንግዲህ ማስታወቂያ ምንም ያስቸግረኝ ማለት ነው። በዚህ መልኩ ኖቲፊኬሽኑን አጠፋለሁ ማለት ነው። እንዲህ ሳደርገው ኖቲፊኬሽን ምንም አይገባልኝ፣ እየመጣ አይረብሸኝም ማለት ነው። ምክንያቱም ይሄ ኖቲፊኬሽን አልመጣም ማለት ምንም ማስታወቂያ አይለቀቅም ማለት ነው። እንዲሁ ዝም ብሎ አፑን መጠቀም እችላለሁ ማለት ነው። በዚህ መልኩ ነው ማለት ነው ማስተካከል የምንችለው። ደግሞ ሌላም እስኪ ላሳያችሁ በሌላ መልኩ ማለት ነው። ሌላ መልኩ እስኪ ላሳያችሁ። ቴሌግራምን ገብቼ ለምሳሌ ላሳያችሁ። ቴሌግራም ቴሌግራም የምትላለች፣ ቴሌግራም ላይ ገብቼ ኖቲፊኬሽኗን ላጥፋት ማለት ነው። እዚህ ጋር ኖቲፊኬሽንስ የምትላለች እሷን እቺን አለው ኖቲፊኬሽን የምትለዋል ሳጠፋት በቃ all notifications from this app are blocked። በቃ ማንኛውም ማስታወቂያ የሆነ ነገር ኖቲፊኬሽን የሆነ ነገር አይመጣም ማለት ነው እዚህ ጋር። እና በዚህ መልኩ የስልካችንን ማስታወቂያ የሚያስቸግረን በአፖች የሚመጣውን ማስወገድ እንችላለን ማለት ነው። በዚህ ይችን ኖቲፊኬሽኑን በማጥፋት ማለት ነው። እና በዚህ መልኩ ማስታወቂያ የሚመጣባችሁን የተቸገራችሁትን ማስወገድ ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄን ይመስላል።